ማመን አንድ ጊዜ ነው ለጤና ጥሩ ነው አለማመን ግን ኮንቲኒየስ ነው ሁሉ ጊዜ ቼክ ማድረግ አለብን አንዳንድ ጊዜ አምነን እምነቱ ቢሰበር ይቀላል እሱን መጠገን ባለማመን ቀንና ሌሊት ከመሰቃየት ማለት ነው ስለዚህ የማመን አቅም እንዲኖረን የመጀመሪያው ነገር ነገሮችን በአዎንታዊ በቃ ፈልገን ጥቂትም ነገር ቢኖር አዎንታዊውን ነገር ካየን ለማመን ግን አሉታዊ ከሆነን ጨለምተኛ ከሆነን አለማመን ነው በቀላሉ ወደ ህይወታችን የሚመጣው ሌላው አርቆ ሐሳቢነት የቅርቡን ወዲያው የሚገኘውን ነገር ከማሰብ ይልቅ ሎንግ ተርም የ20 ዓመት የእድሜ ልክ የ10 ዓመቱን ካሰብን ስቲል ማመን ይጠቅማል ያልታመኑ ሰዎች ኢቨንቹዋሊ ይወድቃሉ የሚያምኑ ሰዎች አይደሉም የሚወድቁት ስለዚህ እሱም በጣም ጠቃሚ ነገር ነው ሌላው ጥንቁቅነት ነው ዲው ዲሊጀንስ የሚገባውን ነገር መስራት አለብን ጥንቁቅ ካልሆነን ጭፍን እምነት ውስጥ ከገባን የመከዳት እድላችን ከፍተኛ ነው ከዛ ቀጥሎ ለማመን ይከብደናል ስለዚህ ከጀርባ የራሳችንን የቤት ስራ መስራት አለብን ቤት ለመግዛት መኪና ለመግዛት ልጆች ትምህርት ቤት ለማስገባት ሆስፒታል ሄደን ሁሉም ነገር ከጀርባ ያለውን ያለፈውን ቅድም ያልናቸውን አምስቱን ነገሮች ብቃት አለ ወይ ባህሪያቸው ጥሩ ነው ወይ ወጥነት አለ ኮንሲስተንት ናቸው ወይ የመሳሰሉትን ነገሮች ካየን በኋላ ብናምን ቀላል ነገር ሊሆን ይችላል ማለት ነው ሌላው ነገር ቅንነት ነው ቅንነት ማለት ትክክለኛውን ነገር ማሰብ ብዙ ትክክል ያልሆኑ ነገሮች አሉ እነሱን ሁሉ አስበን አንችልም ትክክለኛው ነገር ግን አንድ ነው ቀጥ ያለ አስተሳሰብ የምናስበው ነገር ጓደኝነት መካከል ጓደኝነቱን በቃ this is friendship ጓደኝነት ነው እኔም እፈልገዋለሁ ሌላኛው ፐርሰን ይፈልገዋል ጓደኝነታችን ለመልካም ነው ብሎ ማሰብ ቅን የሆነውን ነገር እንግዲህ ይሄ ሽሩድ የሆነውን ነገር በጣም ጠመዝማዛ የሆነውን ነገር ካሰብን ወደ አለማመን ነው ይዞን የሚሄደው ማለት ነው በመጨረሻ ተጋላጭነት ይጠይቃል ማመን vulnerable መሆን አለብን ሪስክ መውሰድ አለብን ሪስክ ሳይወሰድ እምነት የለም ማንንም ሲሆን ስናምን የተወሰነ ሪስክ መውሰድ አለብን ኢቭን ብንከዳ እንኳን እንደገና ሪስክ መውሰድ አለ እግራችን ቢሰበር ወክ አድርገን ነው የምናድነው እንጂ ተኝተን አናድነውም ወይም ደግሞ መተኛትን አቁመን አናድነውም ማለት ነው ስለዚህ